ወበረካቱ። እህቶቼ እንዴት ናችሁ? ስራ፣ ጤና፣ አፍያ ሰላም ነው? ከኔ ጋር ሰላም አልሐምዱሊላህ። ያው እኔ ቤት የጸዳው ነበር አያችሁልኝ። ይሄ ነገር ደግሞ ለሁላችሁም ይኖራል ብዬ አስባለሁ። ያው አንዳንድ ሰዎች ደግሞ በዚህ ምናምን ይጠቀማሉ። እኔ በዚህ ነው የምጠቀመው። ምናልባት ሌላ ነገር እንዳይመስላችሁ ብዬ ነው። ለሁሉም ነገር ይሰራል። ለመስዋዕት ምናምን ያው ሰዎች የሰሩትን ነገር ነው የሚያሳዩት መሰለኝ። እኔም ይሄንን እያሳየው ነው እና እንደዚህ ነው። ጽዳት ያረኩ ነበር። ጠዋት ነበር ያው ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አበረታቱኝ። አዲስ ጀማሪ ነኝ እላችኋለሁ እህቶቼ። ያው ምግብ ስለማልሰራ ነው። ምግብ አልሰራም፣ ጽዳት ብቻ ነው የሚያደርገው። ያው ብዛቻችሁ ደግሞ ምግብ የሰራችሁ ነው የሚያያችሁ። ያው እንትን በዩቱብ ማለት ነው። እኔ ደግሞ ጽዳት ነው አልሐምዱሊላህ። ግን አላህ ያግዛችሁ። ግን ያዳክማል መሰለኝ ምግብ መስራት በጣም ያዳክማል አይደል? አላህ ያግዛችሁ። ወላሂ በጣም ነው የሚያዳክመው። የኔ ሴትዮ ስደክም እንትን ሆኜ አንዳንዴ ያው ያግዛታለሁ። ምግብ ምናምን ባልሰራም ሽንኩርት ምናምን ያው በማሽን ነው የሚከተፈው። እሱን አደርግለታለሁ፣ ለሷ ያግዛታለሁ ማለት ነው። ግን እኔ ጽዳት ብቻ ነው አልሐምዱሊላህ። ልብስ ማጠብ ተኩስ የለብኝም። ልብስ ማጠብና በቃ የቤት ጽዳት ብቻ ነው የሚያደርገው። ያው በጠዋቱ ወደዚህ እያልኩ ነበር። አልሐምዱሊላህ ብቻ ምንም ማድረግ አይቻልም። ሀገራችን አላህ በሰላም ያግባን። ወጥቶ ከመቅረት አላህ ይጠብቀን። ግን የሚላችሁ ነገር ቢኖር ወላሂ በጣም ትደክማላችሁ። ቀድማችሁ ብሎ ምግብ ግን እኔ አልበላም ምንም ምግብ እንትን አላደርግም። ስራዬን ራሱ ካልጨረስኩ በጣም ይጨንቀኛል። ስራዬ ከጨረስኩ ቢበላም ቢጠጣም ደስተኛ ነኝ። ግን ይጎዳል እንትን ሰውነታችን ማለት ነው። ትጎዳላችሁ እናንተ ብሉ ቀድማችሁ፣ ነፍሳችሁን አስቀድሙ ይላችኋለሁ። በርቱልኝ እህቶቼ፣ ጠንክሩ። ላይክ ሰብስክራይብ ማድረጉን እንዳትረሱት። ቪዲዮ ለሁሉም ይደርሳል እና ሁላችንም አላህ ባለንበት ይጠብቀን እላችኋለሁ። በርቱልኝ። ምግቡ የምትሰሩት ተኩስ የምታረጉት ዋና ሲያስበው ተኩስ ይጎዳል። ወላሂ በጣም ነው የሚጎዳው። አይቼዋለሁ። ያው ከዚህ በፊት እዚህ ቤት ሳልመጣ በፊት የመጀመሪያው ቤት የኖርኩበት ቤት ማለት ነው ተኩስ ነበር የሚሰራው። እግሬ በጣም ያብጥ ነበር። ያ ረቢ ብዬ በቃ አላህ ሱብሃነሁ ወተዓላ እዚህ ቤት ገጠመኝ። ከዛ አልሐምዱሊላህ። እዚህ ሀገር ደግሞ ልብስ ብዛት እንትን አይተወከስም። ሳውዲ አረብ የውስጥ ልብስ ራሱ አይቀርም ይተወከሳል ማለት ነው። እና እዚህ ሀገር ደግሞ ብዛታቸው እንትን ጨርቅ ነገር ነው የሚለብሱት። እንትን የሚሆነው አይለብሱም። አባያ ምናምን አይደለም፣ ሱሪ ያበዛሉ። እና ስለዚህ ተኩስ የለም እላችኋለሁ። ይፈራው ነበር፣ በጣም ይፈራው ነበር ተኩስ። ግን አላህ ሱብሃነሁ ወተዓላ ተኩስ የሌለበት ቤት ገጠመኝ። ያው በቅድሚያ ያሳለፍኩት ነገር ተውትና እሱን ማንሳት አልፈልግም። ብዙ ነገር ነው የገጠመኝ በህይወት ያሳለፍኩት ነገር ራሴ ነው የሚያውቀው። በቃ ቤተሰብ ካወዛ ያወራታለሁ ያችን ነገር ማለት ነው ያሳለፍኳትን ነገር። እናንተም ደግሞ እንዳትጎዱበት። ለምሳሌ አዲስ የሆናችሁ በቃ ልትማሩበት ይፈልጋለሁ ይነግራችኋለሁ። አሁን ደግሞ ያው የስራዬ ሁኔታ ነው ያሳየኋችሁ ያለሁት። ስለዚህ አይዟችሁ፣ በርቱልኝ የኔ ቆንጆ፣ ሁላችሁም በርቱልኝ ስደተኞች።
ወላሂ ያልፍንላል እኮ። ይህንንም ደግሞ ለማግኘት ብለን ነው ያው ኔት